መሐመድ ምን ይላሉ መሰለ መጥፎ ሰው ማለት ዛሬና ትናንቱ አንድ አይነት የሆነበት ሰው ነው ይላሉ በህይወት ውስጥ ነገ ደግሞ ከዛሬ ጋር የተመሳሰለበት ሰው የተረገመ ሰው ነው ይላሉ የባሰ ነው ሰው ምክንያቱም እቺ ዛሬዋ ቀን መቼ ነው ልታገኛት የምትችለው መቼም በቃ ሄዷል እንደኔና እንዳንተ እምነት ያለው ሰው ነገ ጧት ፈጣሪ ገንስቆ በዚህ ቀን በዚህ ዕለት ይሄን ሰርቻለሁ መልካም ሰርተህ የምትመነዳበት ዋጋ የምታገኝበት መጥፎ ሰርተህ የምትጠይቅበት ነው ግን አልፏል ሄዷል የያዘውን ይዞ ሄዷል በቃ የዚህ የቀን ውጤት ነን እናንተ እኮ የቀናት ስብስብ ነን እድሜ የሚባለው የቀናት ስብስብ ነው አንድ ቀን በሄደ ቁጥር እየጎደልክ ብዙ ጊዜ መታየት ያለበት በማስበው እኛ ሰው እድሜ በገፋ ቁጥር ትልቅ ሰው ሆነናል ሪያሊቲውን ስትመለከተው ትልቅ ሰው አለም እያነሰ ነው የሚሄደው ሰው ለመኖር የተወሰነ ለ60 ዓመት ከሆነ 50 ዓመት ከሆነ ትልቁን ጨርሶ ትንሹ ነው ይቀር እያነስን እንጂ እየተለቅን አይደለም ምን ሄደ ከዚህ አንፃር ጊዜያችንን ትናንትናችንን ዛሬያችንን አንድ አይነት የሚያረግብን ሰው በዛው ሂደቱ ሲባስነው ደግሞ ትናንትናውን ከዛሬ የበለጠ ዛሬን ከትናንት የከፋ አድርጎ እንድኖር ያደረገ የሰው ጋር እንዴት አድርጌ ነው እድሜን ለመቀጠል መወሰን በቃ መቀየር አለብኝ መወሰን አለብኝ በዛ ሂደት ውስጥ አዲስ ማንነት አዲስ ምዕራፍ ውስጥ ለመግባት ህይወቴን የህይወት መስመሬን